ሰላም እንዴት ነው? እግዚአብሔር ይመስገን። ስሞትም አለበት አስካል ተሳባላለው። እሺ ዛሬ የት ነው የተገናኘ ነው? ኢትዮጵያ ደምና ህብረ ሕዋስ ባንክ አገልግሎት። ለምን ነበር ሲመጡት? ላይ ደረሰ። አሁን 125 ደረሰ። በጣም ብዙ ነው። እንግዲህ አስቡት ለምን ያህል ሰው የህይወት መዳን ህይወት እንደቀጠሉ እንግዲህ እውነት እኔ አንድ የምለግሰው ደም ለሶስት ነው ወይ ደግሞ እኔ ከዛ በኋላ ያለው ነገር ከባድ የሚመስለው ሰው አለና ለእንደዛ አይነት ሰው የሚያስተላልፉት መልእክት ካለ? እኔ ማስተላልፈው ብዙ ጊዜ አሁን ከቤተሰብ አንድ ሰው ደም ቢያስፈልገው የምንወደው ሰው እናታችን ልትሆን ይችላል፣ አባት ወይም እህት፣ ወንድም፣ ልጅም ጭምር ደም ቢያስፈልገው አልሰጥም ይላል ያ ሰው። ልክ እንደዛ እሱ ቤተሰቡ ደህና የሆኑለት ነገር ግን ለሚያስፈልጋቸው ወገኖች ደም መለገስ። ሌላው ደግሞ እዚህ ጋር ደም ሲሰጥ እዛ ጋር የአንድ ሰው ህይወት ማዳን አለ። ሰው ብዙ ጊዜ የሚፈራው መርፌውን ነው። ነገር ግን እዛ ጋር ደግሞ ይሄንን እንደማተው የሚሞት ሰው አለ። መርፌ ነው ህይወት ነው የሚበልጠው። ሌላው ደግሞ ደም ይተካል። ሰው የማይተካውን ኩላሊት እንኳን ይሰጣል። ይሄ ደግሞ የሚተካ ነገር ነው። በነገራችን ላይ ደግሞ ደም አይጠራቀምም። ደም ስለማይጠራቀም እንሰጥን የአንድ ሰው ህይወት ቢያንስ እናድናለን ማለት ነውና ከመቀበልም መስጠት ይሻላል። ጤነኛ ሆኖ መስጠት ይሻላል። ደም አስፈልጎን ከምንቀበል ጤነኛ ሆኖ መስጠት ለበሰለ ነገር ስለሌለ። ሌላው ደግሞ ደም ልገሳ በበጎ ፈቃደኝነት ላይ የተመረኮዘ ሰብአዊ አገልግሎት የሃይማኖት፣ ዘር፣ ጾታ፣ ፖለቲካ፣ ኢኮኖሚ ሁሉ የማይወክል እና ሌላው ደግሞ አንዳንድ ጊዜ ሰዎች ምን ያስባሉ? ምን በልቼ ነው ይላሉ። እና ከብቶች ምን በልተው ነው እኛ ወተታቸውን የምንጠጣው ስጋቸውን የምንበላው? ምን በልተው ሳር ነው አይደል? የእነሱ ሳር እግዚአብሔር አምላካችን ወደ እነዚህ ነገሮች ከቀየረ እኛ ወደ እነሱ ስጋ ለፕሮቲን፣ አይረን፣ ፋት ተብሎ ጮማ እንላለን። ስጋ ጉበታቸው ነው እንላለን። ግን በሚበሉት ሳር ነው። ያን ሳር የበሉት ነው ወደዚህ ነገር የቀየረላቸው አምላክ። እና ደግሞ በአምሳሉ የተፈጠርን ደግሞ ይልቁም እንዴት ያ ነው። ሌላው ፀጉራችንን ስንቆረጥ እንዴት ያድጋል ብለን አስበን እናውቃለን? ደማችን ልክ እንደዛ ነው። ፀጉሩም እንደሚያድግ ደግሞ በቦታው ሴሎች ናቸው። ሌላ አዲስ ሴል ይተካል ማለት ነው። እንሰጥ ከህይወት ማዳን ባሻገር ለእኛም ጤንነት ደግሞ በጣም ጥሩ ነው። ከድንገተኛ የልብ ህመም፣ ካንሰር በሽታ፣ ከአይረን ክምችት፣ ከኮሌስትሮል ከነዚሁ ይጠብቃል። እንደዚሁም ደም በመስጠታችን የጉበት ቫይረስ ቢና ሲ ኤችአይቪ እና ባለዘር በሽታ ምርመራም ስለሚደረግ የነዛንም ውጤት በነፃ መስማት ይቻላል እና ደም መስጠት ከራስ ባሻገር ለሰዎች ህይወት መዳን ምክንያት ነው። ቀላል ነገራቸው። በጣም አመሰግናለን። ልጆት ለግሻለሁ ስትል ሰማሁ። ለስንተኛ ጊዜ? 17 በጣም እናመሰግናለን። በጣም የኔ እናት እድሜ ይስጦት።